በእስልምና የተከበረ ሰው ነው። አቡ ሰይድ አልኹድሪ እንደዘገበው the people asked the messenger of Allah ሰዎች የአላህን መልእክተኛ ጠየቁት ምን ብለው can we perform ablution out of the well of Buddha which is a well into which menstrual clothes dead dogs ልብበል and stinking things were thrown የወር አበባ ልብሶች የሞቱ ውሻዎችና ሚገሙ ነገሮች የሚጣሉበት ነው በሱ መታጠብ እንችላለን አሉት he replied water is pure and is not defiled by anything አረብኛው ምንድነው የሚለው እዚህ ጋር የሚታይ ከሆነ ምናልባት አልማ ጠሁሩ ላ ዩነጅሱሁ ሸይ ምንም ነገር አይነጅሰውም ውሃን ይላል ስለዚህ እንዴት አይነት የንጽህና መምህር ሞዴል የተባለ ሰው በእንደዚህ አይነት ቆሻሻ በሚጣልበት አካባቢ ማን ነው በተጣለበት ውሃ ታጠቡ ችግር የለም ውሃ አይቆሽሽም እንዴት ይላል እንደሚቆሽሽ እናውቃለን እኮ ባይዜ ሳይንቲፊካሊ ይቆሽሻል መቆሸሹ ግልጽ ነው ውሃ አይቆሽሽም አይባልም ይቆሽሻል ውሃ የሰማው ንጽህና ነው እኛ ግራ ገብቶን እየጠየቅን ነው እዚች ላይ አውራ እሺ እዚች ጋር እንደ ጅህልና እኔ ለምሳሌ አሁን አንድ ሁለት ነገር ልጥቀስልህ ቆይ ልጅ አንድ ተረብሽሽ የሰማኝ ይቅርታ ግን አብዴ ይቅርታ አንዴ አብዴ አንዴ ሚውት አድርግና አንድ ደቂቃ ነው ማወራው ለምንድን ነው ያልኩ እንደ ጅህልና ያልክ አንተ ጃሂል አይደለህም ሲጀመር አንተ ጤናማ አእምሮ ያለህ ምታቀውን ምታቅ ማታቀው ነገር ካለ ወደፊት ለማወቅ ፈቃደኛ ይሆንክ ኖርማል ሰው ነው አንተ አንድ ነገር ልምከር ለህይወት ዘመን የሚሆን አንድ ምክር ልምከር አዎ እንደ ሰው አሁን እኔ ክርስቲያንም ባልሆን ሙስሊምም ባልሆን በተፈጥሮ ፈጣሪ የሚሰጠኝ ሞራል ግራውንድ አለኝ አእምሮ ውስጥ ልክ ነው ስተት ነው ብዬ ምልበት የሰው ልጅ የህሊና ህግ የሚባል ነገር አለው ሞራሊቲ ስለዚህ ነገሮችን ሳይ ይሄ ልክ ነው ይሄ ስተት ነው ላለው ለክርስትና አላሽቃብጥም እኔ ምን ማለት ነው ክርስትና ውስጥ ያሉ ነቢያት የሚሰሯቸውን ስተቶች ነብይ ስለሆነ ያንን የሰራው አይ ችግር የለም ልክ ነው ብዬ አልልለትም ነብይም ከሆነ ያንን ጥፋት የሰራው ስተት ነው ስለዚህ አንተ ሙሐመድ እንዲህ ስላለ ለነብይህ ካለህ ክብር የተነሳ ራስን አትሳደብ አንተ ጃሂል አይደለህም አንተ ጤናማ አእምሮ ያለ ሰው ነህ ስተት ካየህ ስተት ነው ማለት የሚችል በቂ እንደማንኛውም ሰው ህሊና ያለ ሰው ነህ ስለዚህ እኔ ጃሂል እንደመሆነ መጠን ያልከው ልክ አይደለም አርም እሺ አይ እዚህ ጋር እኮ አለማውቅ ስለዚህ ውሃ ይቆሽሻል አለማውቅ አጣት አይደለም አሁን እኮ እዚህ ጋር ወደ ቀጥልሽ ሰው ወደ አማርኛ ስመለስ እኮ አለማውቅ እኮ ነው ለምሳሌ አለማውቄ ላይ ነው ገባ ወለ ዕውቀት አለመኖሬ ላይ ነው ዕውቀት ማለት በጣም ከባድ ነው እንደምታውቀው ማለት ነው ዕውቀት ፈላጊዎች ነን እኛ ማም እየሰማኝ ነው እየሰማው ነው ሚዩት አድርጌ ሐሳብን እስክትጨርስ እየጠበቅኩ ነው ቀጥል ሐሳብህን መስጠት የምትፈልገው ነገር እሺ አመሰግናለሁ እና አሁን ስለ የወር አበባና ስለ ውሻው ላይ አሁን ለምሳሌ እኔ ማቀውና እኔ የተረዳሁትን እንደምነግር እንደ እስልምናችን ስለ የወር አበባ ላይ አንዲት ሴት ልጅ በወር አንዴ ነው የሚመጣባት አይደለ የወር አበባ የሚመጣበት ሰዓት ላይ ምንድነው እሷ ማድረግ ያለባት ራሷን ታገላለች ለምሳሌ ቁርአንን በእጇ መንካት አትችልም መቅራት ደግሞ ከፈለገች በልቦናዋ ካለ መቅራት ትችላለች ገባ እንግዲህ ይሄ ነው ደረጃ ነው ለምሳሌ ማለት ነው እንግዲህ እንኳን ከሷ የሚወጣው ደም እዛ ውሃ ውስጥ ገብቶ በውሃው ደግሞ ተነክሮ ከድጋሚ መታጠብ ይሄ አላውቅም ወደዛው ወደ አዋቂዎቹ ገባ ስለ ውሻው ደግሞ ስመለስ ውሻ አንዲት ዕቃ ከነካ ምንድነው የሚባለው አንዲት ዕቃ በነካበት ሰዓት በአፈርና በውሃ 7 ጊዜ ጠቡ እንባላለን እሺ ለምንስ የወር አበባ እንደ ነጃስነት እንደ ጠሃራ እንዳልሆነ ተጠቀሰልንስ
ለምንስ ደግሞ የውሻው ነገርም ደግሞ 7 ጊዜ እጠቡ ለምንስ ተባልን? ለምሳሌ አሁን ከዚህ ጋር ነጻጽርና እስቲ እኔ አብድዬ ምልህ ነገር ምንድነው ስህተት ነው እያልኩ ነው። እኔ ገና ከጅምሩ ስህተት ነው። ምኑ ነው ስህተት? ውሃ አይበከልም የሚለው የነብዩ ንግግር ስህተት ነው። ውሃ ይበከላል፣ በብዙ ነገር ይበከላል። ኢቭን እንኳን ውሃ ለረጅም ጊዜ ክፍት ካስቀመጥከው እንኳን ይበከላል። እንኳን ቆሻሻ ውስጡ ጥለህ አይናችን የሚያየው ህሊናችን የሰው አእምሮ ነው ያለን። ይሄን አእምሮ ተጠቅመን የምናቀው ቆሻሻ ተጥሎበት ውስጡ ይቅርና ውሃ ክፍት ተቀምጦ ለረጅም ጊዜ ካልተጠቀምከው አትጠቀሙም። በነገራችን ላይ ይቆሽሻል ውሃ እንጂ ውሃ አይቆሽሽም አይባልም። ስለዚህ የወር አበባ ነጃሳ እንደሆነ ተነግሮን ውሻ የነካው ነገር እንኳን ነጃሳ ሆኖን ለምንድነው አሁን ደግሞ ውሻው የገባበትን ወይም የሞተ ውሻ የተጣለበትንም ነገር እንድንጠቀም ከተነገረን ታዲያ ከዛ አንጻር እንዴት ነው የሚታየው ካልክ፣ ሲጀመር ነብዩ የተናገረው ነገር እርስ በርሱ የሚጋጭ ነው ያስተማረው ትምህርት ባይነኝ ነኝ። ወጥ ያለውና እርስ በርሱ የሚጋጭ የሐሳብ ተቃርኖ ያለበት ሲታይ ራሱ የሐሳብ ተቃርኖ ባይኖርበትም እሺ ግጭት ባይኖርበት የለበትም እንበል ባይኖርበት ራሱ ይሄንን ውሃ ታጠቡበት ማለቱ በራሱ እኔ አልቀበልም። ይሄንን ውሃ እንደሚቆሽሽ ሰው ነኝ፣ የሰው አእምሮ አለኝ፣ አእምሮ ይነግረኛል ቆሻሻ እንደሆነ። ይሄንን መጥቶ አልቆሸሽም የሚለኝ ሰው አእምሮ አይሰራም ብሎ የኔን አእምሮ እንደመሳደብ ነው። የኔን ኢንቴሌክት ሰብአዊ አስተሳሰብ ደረጃዬን እንደመሳደብ ነው የምቆጥረው። እኔ የፈጠነ በሆነ ስፒድ በ120 የሚመጣ መኪና አይገጭህም ብሎ አይጎዳህም ቢገጭህ ቢለኝ እኔ አልቀበልም። አንተ አይገባም ላምነህ እያልከኝ ነው የምለው። ልክ እንደዚሁ ይሄ ውሃ ቆሻሻ አይደለም ታጠብበት ቢለኝ ምን ላምነህ እያልከኝ ነው? እኔን ማገናዘብ አትችልም ብለህ ማገናዘቢያ አእምሮዬን እየተሳደብክ ነው የምለው። ስለዚህ አልቀበልም። ስህተት ነው ይሄ ትምህርት ማለታችን ነው። ምናልባት ሌሎች ወንድሞች ቃል እንኳን በሰላም መጣ ሌሎች የምትሉት ነገር ካለ ጨምሮ። ፋልከን ክርስቲያን ይሁን ሙስሊም አላወቅኩም። ቀጥል እስኪ ቃልዬ። ማሜ እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ናችሁ ወይ? ሰላም ብያለሁ። እንዴት ነው? እግዚአብሔር ይመስገን አለን አለን። ድንቅ ትምህርት እየሰማን ነበረ። ሰላም ልበላችሁ ብዬ ነው። በዛውም አንድ ሰርፕራይዝ ልንገራችሁ ብዬ ነው። አጠናክራችሁ ቀጥሎ። አይ ቲንክ መጋቢት 13 ስብሰባ ተጠርተዋል መሰለኝ፣ ፖስቼዋለሁ እና እንኳን ደስ አላችሁ። የድካማችሁ ውጤት ፍሬ እያፈራ ነው። ዊችዝ ጅማሮ ነው፣ ግን ጅማሮ ነው። አጠናክራችሁ ቀጥሉበት፣ ግፉበት ለማለት እወዳለሁ። በዚህ አጋጣሚ መቼም ፕሮሞሽን ነው በየመሀል እየወጣሁ ሰራ። ሲኖዶሱ ቅዱስ አባታችን ስብሰባ ጠርተዋል እና በነ ዲያቆን ያ ቃሌ ስብሰባው የህግ ክፍሉን እና የእኛም ጉዳይ ሌሎችም አጀንዳዎች በእንደ ቤተክርስቲያን የሚነሱ ጉዳዮችን ለመምከር ተጠርተዋል። መጋቢት 13 which በጣም ደስ የሚል ነው። እንግዲህ በዚህ አጋጣሚ ይህንን በረከት ለመሳተፍ እድሉን ላገኙ የህግ ክፍል የህግ ባለሙያ ኦርቶዶክሳዊ ለቤተ ክርስቲያን ዘብ ለመቆም የተመረጣችሁ የተጠራችሁ እንኳን ደስ አላችሁ ለማለት እንወዳለን እና አሁን መግለጫውን አይቼ መጥቼ ነው በቪዲዮ ፖስቼዋለሁ። እኔም እና ግን በርቱ፣ በደንብ ድምጻችንን እናሰማ። ሁለት የተሙ ጉዳይ ደግሞ አልሰማሁም። እስኪ የምታውቁ ሰዎች ንገሩ። ተሙ ደግሞ ገዳም ገብቶ ምን ይሆን አይታወቅም። ስልኩን አጥፍቶ ጠፍቶብናል። ግን ከቶፒኳቸው አወጣኋቸው። በጣም ይቅርታ። ኢትስ ኦኬ። ይሄን መስማት በጣም ትልቅ ዜና ነው። እግዚአብሔር ይመስገን፣ በእውነት እግዚአብሔር ይመስገን። ይሄ በጣም ትልቅ ዜና ነው። እንግዲህ እግዚአብሔር የስብሰባውንም ኮንክሉዥን ለትልቅ ለበጎ ነገር እንዲጠቀምልን አሁንም ጸሎታችን ነው። በጣም ጥሩ የሆነ ለሁለታችንም ሳይድ። በነገራችን ላይ እኛ ጦርነት ጥል ፈላጊዎች አይደለም፣ እኛ የፍቅር ሰባኪዎች ነን። ስለዚህ ስብሰባው ለሙስሊሞችም ለክርስቲያኖችም የሚጠቅም ሙስሊሞችንም ክርስቲያኖችንም ሁላችንም አገራችንን የሚጠቅም
እንዲሆን እንደዛ አይነት ነገር ማድረግ የምንችልበት እንዲሆን ህግ የጣሰውን ሰው በህጋዊ መንገድ መጠየቅ የምንችልበት ሁኔታ እንደው እግዚአብሔር እንደዛ አይነት ድምዳሜ ላይ የሚደረስበት ቢያደርግልን በጣም ጸሎታችን ነው። እግዚአብሔር ይመስገን። እንግዲህ እኛ እንበረታለን። አሁንም እዚህ ውስጥ ያላችሁ ሙስሊሞች እኛ ክርስቲያኖች ቢሰበሰቡ በራሱ ተሰብስበው ያንን እንትና የተባለውን ኡስታዝ ይዘን እሱ ይቅርታ ካልጠየቀ እንገላለን ምናን አንልም። እንደዚህ አይነት ነገር አናረግም እኛ። ኦኬ ስብሰባችን ምን እንደሚመስል ይታወቃል። ስብሰባችን በጣም የተቀደሰ በጣም ሰላማዊ የእግዚአብሔር መንፈስ ያለበት ፍቅርን የምናወራበት ነው እንጂ እንደናንተ ሰይፍ ስለን ከዛ ተሰብስበን ውስጥ ደና ቢላዋ እንኳን ቤታችሁ የለም አቡ አይደር እንደዛ አይነት አይደለም የክርስቲያኖች። ስለዚህ ከዚህ ተማሩ ሙስሊሞች፣ እስኪ ነቃበሉና ከዚህ ተማሩ። ኤኒዌይስ እግዚአብሔር ይመስገን ትልቅ ነገር ነው። ይሄን ስለሰማው ደስ ብሎኛል። ወደ ቶፒኩ ላይ ሀሳብ ልስጥ። እሺ የውጭ የውሃ ጉዳይ በጣም የምታዝናናኝና የምታስቀኝም ጉዳይ ነች፣ የምታስገርመኝም። ቢኮዝ ሰው እንዴት ይህንን ነገር አክሴፕት አድርጎ ሊቀበል ይችላል? አይምሮ እያለው መሐመድ ቅድም ተናግረዋል በጣም በሚገርም አማርኛ። ቲንክ አብዲ ወንድማችንም ተናግሮታል። ውጪዝ እንግዲህ አቺኛዋ በዛ በወር አበባ ጊዜ አትንካ እየተባለ ያንን ግን ነብዩ እስከ መጉመጥመጥ ደረጃ ድረስ ውጪዝ ካልኩሌት አድርገን ብንሰራው በ3500 ሊትር በሆነ ውሃ ውስጥ ነው የሞተው ውሾች። እነዚህ የወር አበባ እዳሪ ተጥሎበት የወር አበባ የነካው ጨርቅ ተጥሎበት በሱ መጉመጥመጥና ውሃ እንደዚህ አይቆሽሽም ብሎ ማለት። ከዛም አልፎ ተርፎ እስልምናን ከሳይንስ ጋር አምጥቶ ትከሻ ለትከሻ ማለካካት፣ ከዛም ዘሎ ደግሞ እስልምና የጥራት አምባሳደር ነው ብሎ መናገር ቢሆን ስለኔ በጣም ይከብደኛል። አንድ ለጤናማ ሙስሊም ነኝ ለሚል ሰው ይህንን ጉዳይ በደንብ ዲቴል እምነቱን እንዲመረምር በር ከፋች ነው ወይ ደግሞ መንገድ ጠራጊ ነው ብዬ ማምናለሁ። ቢኮዝ ይሄ ሳሂህ ነው፣ ትክክል ነብዩ ተናግረውታል ተብሎ የመጣ ሐዲስ ነው በትክክል ማለት ነው። ስለዚህ ነብዩ እስከተናገሩት ደግሞ ነብዩ ከራሳቸው ማይናገሩ ነብዩ ማይሳሳቱ እስከሆኑ ድረስ እስልምና ስህተት ነው ማለት ነው። የእስልምና ሀሳቦች አብረው ይወድቃሉ። ምክንያቱም እስልምና ትከሻው ወይ ደግሞ ሙሉ ለሙሉ ተንጠልጥሎ የቆሙ በማን ነው? በመሐመድ ነው። ፎር ኤግዛምፕል ክርስትና ጋር መታችሁ ጳውሎስ ተሳሳተ ብትሉ ክርስትና ይቀጥላል። ክርስትና ጋር መታችሁ አንዱን እንትና ወጣችሁት ዮሐንስ እንትና ስተተኛ ነው እንትና ስተት ነው ብትሉ ክርስትና ግን ስተት ሊሆን አይችልም፣ አሁንም ይቀጥላል። እስልምና ላይ ግን መሐመድ ተሳሳተ ማለት ቻው እስልምና ተሳሳተ ማለት ነው። እና አዱን ነው። እስኪ ይህንን ሙስሊሞች ቢያብራሩት ደግሞ በእነሱ እንደመስ ብንሰማ አሪፍ ነው። እና ቀጥል ማም የገቡ ሙስሊሞችም አሉ ሰዓት ስላለ መግደል ነው። እሺ ሸረፈዲን አቤት፣ እንዴት ነህ? ሰላም ነው አለን። እንዴት ነው? ምን ትላለህ የአሁኑ ሐዲስ ላይ? ምን ነው አንተ ሙሐመድ አይደለ ስምህ? ምን ነው ታዲያ አንተ አትመልስለትም? እኔ ክርስቲያን ነኝ። ታዲያ ስምህ ክርስቲያን ነህ? ችግር የለውም። አንተ ሐዲሱን እያወጣ ተሳደብ፣ እኛ ደግሞ መጽሐፍ ቅዱስን እየተናገርን እናሰልማለን። ልዩነቱ ይሄ እኮ ነው። ወለተሃና ኢብራሂም እንደሆነችው እኛ መጽሐፍ ቅዱስን እየተናገርን እናሰልማለን። ወለተሃና ኢብራሂም ሆነች። ወለተሃና ትዝ ሰባ ከስር ኮሜንት ላይ ደግሞ ወግድ ገብቶ ወገናችን ወለተሃና አይደለም ወልዳሃና ነው። አልሰማህም ቃልዬ? ወይ እንትን ምንድን ነው ሳምሪ? እሺ ሳምሪ የነበረችው ሙስጠፊት ሆነች። እኔ ግን ኤልጂቢቲ ጾታ ነው እንዲያስቀይሩት እምነት ነው ጾታ ነው ቀይሮች ትራንስጀንደር እያደረጉ ነው። ትራንስጀንደር ሲያሰልም
ወለተ ሐና ጾታዋን አስቀይሮላት ነው እምነቷን አይደለም ተያዘ ከፈንጅ በቃ። ከዛ ደግሞ እንትን ላይ ታውቃለህ በምንድን ነው ቪዲዮ ሁለተኛ ቀን ላይ ሰሩ ምን የሚል አንድ ሰው ምንድነው ያደረጉት ወለተ ሐና የሚል ስም ቲክቶክ ላይ ጽፎ በወንድ ገብቶ እንዲያወራ አደረጉ። ስሙን ወለተ ሐና ብሎ ማለት ነው፣ ግን ድምፁ የወንድ ነው። ቲክቶክ ላይ ሪከርዱ ላይ ሲታይ እሺ ጥያቄ ምንድን ነው ይላል። ከዛ ስሙ ወለተ ሐና ይላል፣ እሱ በወንድ ድምፅ እኔ እናንተ ያው ኢየሱስን መልእክተኛ ነው ትላላችሁ አይደል ምናምን ይላል ገብቶ ማለት ነው የሆነ ከዛ ቲክቶክ ፔጁ ላይ ደግሞ ወለተ ሐና ኢብራሂም ሆናለች አልሐምዱሊላህ አላሁ አክበር በሉ ብሎ መጽሐፉ ነው እንጂ እያሳቀኝ ፌስቡክን እኮ አጥለቅልቆት ነበር። ይቀልዳሉ ብቻ ይመቻቸው። ኤኒዌይስ እሺ አቡ ሐኒፍ አቤት how are you ነገር akkam jirtu waaqayyo galata ሰላም ነኝ ተደረብኝ አለ ነው ሙስሊም ጀዲ ሙስሊም ኦኬ እሺ የቅድሙን ሐዲስ ሰምተሃል? ኦሮሚያ ተናጋሪ አይደለም ባይዚ ሞክሬ ነው። ኦሮሚያ ተናጋሪ አይደለም ሞክሬ ነው። ግን ምንድነው የአሁኑን ሐዲስ ሰምተሃል? ስንወራበት ነበር። እንግሊዘኛ ራሱ አውርቴ ኦሮሚያ ማውራት ይከብድካል። እሺ አክቹአሊ እኔ ለመሞከር ብዙ ታግዬ ሚሞሪ ትንሽ ሎው 2 GB ነው ሚሞሪ፣ ለዛ ነው ያው እንግዲህ ለዛ እኮ ነው ሐዲሱን መረዳት ያቀተክ እሱ ለዛ ነው አሁን አስረጄ የፈለኩት ለዛ ነው። እና እሺ ቴንክ ዩ። እንደዚህ አይነት በቃ የሚያስረዳን ሰው ነው እኮ እኛ ስንጠብቅ ከቅድም ጀምሮ እስካሁን። እሺ ልክፈትና ኦኬ ታቋላ ሐዲሱን ወይስ ማንበብ ያስፈልጋል? ምናልባት ለማስረዳት እንዲመች ላንተ። ኦኬ እሺ አስረዳስ። እሺ ጥያቄ የሆነብህ ምንድን ነው ከሐዲሱ ማለት ነው? ሐዲሱ ምንድን ነው? እስቲ ታሪኩ የሐዲሱን ታሪክ እንዴት ይሄ ሐዲስ ልክ ሊሆን ይችላል? እስኪ ችግር የለውም አንተ አንብበህ እንዴት ልክ ሊሆን ይችላል ይሄ ታሪክ? አዎ ልክ አይደለም። እኔ ይሄ ታሪክ እንደዚህ አይነት ታሪክ ነብዩ እንደዚህ አይነት ነገር የተናገረው ስህተት ነው ነው የምለው እኔ። አንተ ምን ትላለህ? ቆይ አሁን ወደ ስህተትነቱ ሳይሆን አንብበህ ካለ አላነበብክም? ኧረ አንብቤያለሁ። እሺ አሁን ጥያቄ የሆነብህ ምንድን ነው ከዚህ ሐዲስ? እንዴት የወር አበባ ልብስ የሚጣል የሴቶች የወር አበባ ልብስ የሚጣልበት የሞተ ውሻ የሚጣልበት እና ቆሻሻ ነገሮች የሚጣሉበትን ገንዳ ውስጥ ያለ ውሃ እንዴት ታጠቡ? ውሃ ንጹህ ነው በምንም አይበከልም እንዴት ይላል? እንዴት አይበከልም? ከዚህ በላይ መበከያ ምን አለ ውሃን? ስለዚህ አሁን ያንተ ጥያቄ ውሃ ይበከላል እንዴት አይበከልም ነው። ይሄ ቆሻሻ እኮ ነው። የሞተ ውሻ ከተጣለበት ቆሻሻ በቃ ተበከለ። በቃ ገብቶኛል። ተሳስቷል ነብዩ። አሁን ስለ መሳሳቱና ለመሳሳቱ ሳይሆን መጀመሪያ እንዳልገባክ መጀመሪያ ተረዳ፣ ከዛ ወደ ስህተቱ ትሄዳለህ። እሺ እኔ ተሳሳተ ብያለሁ። አንተ አልተሳሳተም ካልክ እንዴት እንዳልተሳሳተና የሞተ ውሻ የተጣለበት አስረዳኛ። ምን የጠበክ ነው? እኛ ቁጭ ያልነው ለመረዳት ነው። አስረዳን። እሱ መጀመሪያ አብዲ አፍዋን ወላሂ አይ እሱ ስላወራው ነው። ችግር የለም። ካሜራ ልጥራ አይታይም። እሺ አይ ባትተርጎም ችግር የለም። እኔ እንትኑን አልፈልግም እያየው ስለሆነ አውቀዋለሁ። ሐዲስን አልሐምዱሊላህ። ወንድሜ መጀመሪያ አብዲ ማያውቀውን አላውቅም ማለቱ በጣም ደስ ይለኛል። ከሙስሊም የሚጠበቀው ምንድን ነው? ማያውቁትን አላውቅም፣ ምንም ችግር የለውም። እኔ የሚያውቀውን ያክል ነው የሚነግርህ፣ ችግር የለም። ማላውቀውን ከኔ የተሻሉ የሚያውቁ አሉ። ስለዚህ ይህ ሐዲስ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ያሉት አልማው ጠሁሩ ላ ዩንጀስ፣
ኩን ሐዲሰ ተኩ ውሃ ንጹህ ነው አይነጀስም አይበከልም አላሉም። አንደኛ ተረዳ። አይነጀስምና አይበከልም ማለት የተለያየ ቃል ነው። መጀመሪያ ራሱ ተረዳ። አይነጀስም ማለት ነጃሳ ይሆንም ማለት ነው። ነጃሳ ማለት አሁን ለምሳሌ አሁን የሆነ ውሃ ቆይ አስጨርሰኝ፣ ችግር የለም ትጠይቀኛለህ። የሆነ ውሃ አሁን ለምሳሌ 5 ሊትር የሆነ ውሃ አፈር ብትጨምሮ ይሄ ውሃ ተበክሏል፣ ግን ነጃሳ አይደለም። ነጃሳ ማለት ያን ነገር ለብሴ መስገድ የማይቻለው ወይ ደግሞ ልትጠቀመው ማትችለው ነገር ነው ነጃሳ ማለት። አሁን ውሃ አይበከልም ሲባል አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ውሃን አይነጀስም አሉ። አንድ ይሄን ነው መጀመሪያ አይነጀስምና አይበከልም የሚል የተለያየ ቃል ነው። አንድ ሁለተኛ ውሃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ እንደዚህ ካሉ በኋላ በሌላ ሐዲስ ደግሞ ምን ብለዋል? አልማኡ ላ ዩንጀሱ ኢላ ቢተላቲን ውሃ በሶስት ነገር እንጂ ነጃሳ አይሆንም። አንደኛ ሐዲሱን ታውጣለህ ከፈለክ ኢማሙ አሕመድ ሙስነድ ኢማሙ አሕመድ 156 ላይ ታገኛለህ። ምን አሉ? ውሃ አይበከልም በሶስት ነገር እንጂ። አንደኛ ውሃው የፈለገ ብዙ ቢሆን ከለሩ ከተቀየረ፣ አንድ ሽታው ከተቀየረ፣ ሁለት ሶስተኛ ጣዕሙ ከተቀየረ። ይሄ ሶስቱ ከተቀየረ ውሃ ምን ሆኗል? ነጃሳ ሆኗል። ስለዚህ ይሄ አሁን አንተ ያቀረብከው መልስህን እስክትጨርስ የጠበቅኩ ነው። በነገራችን ያቀረብከው ሐዲስ የቢሪ ውሃ ነው። አስለን አረቦች አስለን ከነሱ ባህሪ ራሱ ውሃ ውስጥ እንትን አይጥሉም። የሞተ ውሻ ወይ ደግሞ ይህን በሂስትሪ ማጥናት የምትችለው ነው። የሞተ ውሻ ወይ ደግሞ የሴት ወር አበባ ሂዶ አይጥሉበትም ማለት በድጋሚ በሁሌ ሂዶ እዛ ውስጥ አይጥሉም። ምን ሲሆን ነው? ይሄ በአየር ወይ በሆነ ነገር እዛ የሚጣለው ነው ወይ የሚወድቅበት ነው እንጂ በየጊዜው በተደጋጋሚ እዛ ሂዶ የሚጠቀሙበት አይደለም። ይህን ደግሞ አንተ ሂስትሪውን አጥንተ ከደረስክበት ደረስክ፣ ካልደረስክበት የአንተ ጉዳይ ነው ማወቅና ለማወቅ። ጀነራሊ ልጨርስልህ። ጀነራሊ እኛ እንደ ሙስሊም ሙሐመድ ሰለላሁ ዐለይሂ ወሰለም የተናገሩት አንድም ውሸት የለውም። ለምን? ከራሳቸው ስለማይናገሩ የትኛውም ነገር የኔ አቅል አንተ ቅድም ቱጂቢ ሆን እንዳልከው የኔ ቱጂቢ አይደለም። አትሊስት ከኔ አቅል በላይ የሆነው ራሱ እኔ አትሊስት አሁን የኔ አቅል ገምግሞ ሊደርስበት ካልቻለ ራሱ እሳቸው ማለታቸውን እሳቸው ጨርሻለሁ፣ ታወራለህ፣ ችግር የለም። እሳቸው ማለታቸው ሰሒህ በሆነ ሐዲስ መሆኑን ከተረጋገጠ እኔ 100% ይቀበላለሁ። የትኛውም ሙስሊምም ይቀበላል እንጂ ወደ ኋላ አይልም። ለምን? ከራሳቸው አንስቶ ስለማይናገሩ። ቴንክ ዩ። በቃ ጥያቄ ቀጥል። ሁለት ነገሮችን ላንሳ። የመጀመሪያው ይነጀሳል ማለትና ይበከላል ማለት የተለያየ ነገር ነው ብላል። እኔ ይነጀሳል ማለት አማርኛ አይደለም አረብኛ ነው። ምክንያቱም ላ ዩነጅሱሁ ሸይእን ስለሚል ነጃሳ ማለት አማርኛ አይደለም። ወደ አማርኛ ስለተረጎምኩት ነው መበከል ማለት ሌላ ምን አለው አማርኛው? መበከል ማለት። ስለዚህ መበከል የሚለው ቃል አንዴ ቆይ፣ አንተ ስታወራ ሰምቻለሁ አይደለም? አሁን ሚዩት አድርገህ ስማኝ ከማለት ታወራ። ያ መበከል የሚለው ለሌላ አገልግሎት ሳይሆን ስለ ሃይማኖታዊ ጉዳይ ከመስገድ ጋር ተያይዞ ለስግደት፣ ለምሳሌ የተነጀሰ ነገር ከተባለ ስግደትን የሚከለክል ነገር ካልክ በዛም ብንሄድ እኮ ችግር የለውም። ለምን? ምክንያቱም የወር አበባ በራሱ ነጃሳ ነው። የወር አበባ ነክተህ ወር የወር አበባ ላይ ያለችን ሴት ነክተህ የወር አበባውን ራሱን በቀጥታ ነክተህ አትሰግድም። ውሻ ነክተህ አትሰግድም። ኦኬ። ታዲያ ሁለቱ የተጣሉበትን ውሃ ነክተህ እንዴት ነው ማትነጀሰው? ምክንያቱም እንደውም የሞተ ውሻ ከነካህም ትነጀሳለህ። የሞተው ውሻ የተጣለበትን
ውሃ ነካህ ማለት እኮ ኦልሬዲ ከውሻው ጋር ተነካክቶ ውሃው ገንዳው በሙሉ ኮኔክሽን አለው ማለት ነው። ተነካክቷል ከውሻው ጋር። ስለዚህ መነጀስ ነው ያለበት። አይነጀስም እንዴት ይትላል? ውሻው በራሱ ነጃሳ ከሆነ ውሻው የተጣለበት ውሃ ደግሞ ሊያውም ሞቶ የተጣለበት ይበልጥ ነጃሳ ነው የሚሆነው። የወር አበባ ነጃሳ ከሆነ የወር አበባ ጨርቅ የተጣለበት ውሃ ይበልጥ ነጃሳ ነው የሚሆነው እንጂ ነጃሳ አይሆንም የሚባል ታሪክ እንዴት እንደሆነ ራሳቸው ውሻውና የወር አበባው በራሳቸው ነጃሳ ሆነው ውሃ ውስጥ ሲጣሉ ደግሞ ነጃሳ አይሆንም የሚለው ሎጂክ እንዴት እንደሚመጣ ታስረዳኛለህ። ሁለተኛው አረቦች በባህላቸው ታሪክ ካጠና በታሪካቸው የሞተ ውሻንና የወር አበባን ውሃ ውስጥ አይጥሉም ብለሃል። ይሄ ሐዲሱን ቀጥታ የተቃወምክ እኮ ነው። ይሄው እየጣሉ ነው የሚል እኮ እያስነበብክ እኮ ነው። እዚህ ጋር ታሪክ ብታጠና አልከኝ። ታሪክ ሳጠና ይጥላሉ ይላል። የት ካን ዊ ፐርፎርም አቦሊሽን ወይም ውዱእ ማድረግ እንችላለን ማለት ነው። አውት ኦፍ ዘ ዌል ኦፍ ቡዳ ቡዳ የስሙ ነው የገንዳው ስም ነው። which is a well ወይም ገንዳ ነው into which menstrual clothes የመንስትሬሽን ልብሶች dead dogs የሞቱ ውሾች and stinking things የሚገሙ ቆሻሻዎች were thrown የሚጣሉበት ነው። በዚህ ውሃ ውዱእ ማድረግ ወይም መታጠብ እንችላለን ብለው ጠየቁት ነው የሚለው። ስለዚህ ኦልሬዲ እየተጣለ ነው ማለት ነው። አንተ የትኛውን የአረብ ታሪክ አምጥተህ ነው አይጥሉ የምትለው? እየተጣለ እኮ ነው። ስለተጣለ ነው በዚህ ውሃ እንታጠብ እያሉ ያሉት። ቀጥል። ጥሩ ነው እንዴ ማውራት። እድል ስጠኝ። ወደ እኔ የመለሰኝ ነው ሙይታ አልከብደ አፏን። እሺ ስለ ቃላቶች አንተ ላይ አይደለም ኮሜንት አይቼ ነው የሆነ ሰው ኮሜንት መጥፎ ኮሜንት አይቼ ነው። ሶሪ ቀጥል። አንተ ላይ አይደለም የሆነት እሺ እኔ ባይዞ ብትስቅም ባትስቅም ከኔ ምንም የሚቀነስ የሚጨመር የለም። አንተ ላይ አይደለም አቡ ሐኒፍ አንተ ላይ አይደለም። ችግር የለውም አልኩህ እኮ እኔ እኮ ችግር የለውም ብያለሁ። እኔ አሁን አይነጀስም ቃሉ ላይ ነው ጥያቄ። ስለ ሁለተኛ መጣበታለን እንደዛው ችግር የለም። ቃሉ ላይ አይነጀስም የሚል ቃል እስኪ አማርኛ ትርጉሙ ምንድነው? አንተ ንገረኝ። እሺ ዲክሽነሪ እስከማመጣ ድረስ እኔ የፈታሁት መበከል ብዬ ነው። ዲክሽነሪ ላምጣ እንዴ? ከምን አንፃር ነው የፈጠቀው? አይ ሳትድ ከምን አንፃር ነው የፈጠቀው? ሳትድ መልስልኝ። ከምን አንፃር ማለት በቃ አይበከልም ማለት አይበከልም። አይነጀስም ማለት አይበከልም ብለው እንዴት ነው የፈጠቀው? በአማርኛ እንግዲህ መነጀስ ይሄው ለምሳሌ ከምን አንፃር መሰለ የፈታሁት አይነጀስም የሚለውን ለምሳሌ ወደ እንግሊዝኛ ሲተረጉሙት water is pure and is not defiled by anything ይላል። ስለዚህ ዲፋይልድ ማለት አይበከልም ማለት ነው። አዎ አይበላሽም፣ አይበከልም፣ አይቆሽሽም እንደማለት ነው። አሁን አይበከልምና አይቆሽሽም የተለያየ ተመሳሳይ ነው እኮ ምንም የተለየ የቃል ትርጉም አንድ ቃል አሁን በላ አይ እኔ እኮ አሁን አቡ ሐኒፍ በላ እና ተመገበ ተመሳሳይ ነገር ነው። ተመሳሳይ ትርጉም፣ ተመሳሳይ ትምህርት፣ ሀሳብ የሚያስተላልፉ የተለያዩ ቃላት ናቸው። አዎ እንስማማለን፣ ችግር የለውም። አሁን እኔ ደግሞ ልንገርህ። አሁን ለምሳሌ መበከል በነጃሳም ነጃሳ ባልሆንም ሊበከል ይችላል። እኔ አሁን ቅድም ነገርኩህ። አሁን አንድ ሰው ምግብ ውሃ አንድ ብርጭቆ ውሃ ውስጥ ቢጨምር ምግብ ማለት ነው እየበላ ያለው ምግብ ያ ውሃ ተበክሏል። ይሰማል መሰለኝ። ይሰማል። ሀሳብህን ጨርሰህ ያወጣው ነው። አይ ቃል በቃል ጨርስና ወደዛኛው ልሄድልህ ብዬ ነው። ያው ለምን ሙይት ያደርገኛለህ እኮ አንተ አውራ ብዬ እኮ ነው ዘጣ ያልከው። እሺ ምን አይ እኔ ራሴን እኮ ነው ሚውት ያደረኩት ብራዘር። አንተ ሚውት ያደረኩት ኦኬ። እሺ ምንድን ነው ያልከኝ? ሀሳብህን ግለጽልኝ እንደገና። እኔ እሺ በደንብ ተረዳ፣ ችግር የለውም። ባይዞይ እኔ እዚህ ጋር የሚያስረዳክ ለምን መሰለኝ?
አንተን እንዴት ትቀበል ብዬም አይደለም። ሐቁ ምንድነው የሚለው ነው እንጂ አንተ መቀበልና አለመቀበል ያንተ እንትን ነው። ግን እኔ ያልኩ ያለው አይነጀስም ማለት ከመበከል ጋር እኩል አይደለም። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቆይ ልጨርስልህ ያሉት ሌሎቹም ይተደርጉ ያሉት ለምንድን ነው የጠየቁት? ለውዱ ነው የጠየቁት። ይሄን ብቻ አይደለም የጠየቁት፣ ይሄን ብቻ አይደለም የባህር ውሃም ጠይቀዋሉ። ለውዱ ይሆናል ብሎ የባህር ውሃም ጠይቁ ውዱ አድርጉበት ብሎ መልሰዋሉ ለሳቦቹ ማለት ነው በሌላ ሐዲስ። ይሄ ማለት ደግሞ ይሄን ደግሞ በደንብ የሚያብራራ ሐዲስ ቀደም የነገርኩ ከፈለክ ሐዲሱ ላይ ኢማሙ አህመድ ሙስነድ ኢማሙ አህመድ 156 ላይ ገብተህ ታገኛለህ። ምን አሉ? ውሃ በሶስት ነገር እንጂ ነጃሳ መሆኑ አይወሰንበትም። አንደኛ ያ ነጃሳ ከወደቀበት ውሃ ከሁለት ቁለት በታች ከሆነ፣ አንድ ቁለት ማለት ወደ 20 ሊትር በላይ ይሆናል ብዬ አስባለሁ። እርግጠኛውን አላውቅም ማዋሸት ስለማልችል ውሃው እንትኑ ራሱ ቫሉ ወይ ብዛቱ ይታያል፣ ቮሉሙ ማለት ነው። ቮሉሙ ታይቶ ነጃሳ የወደቀበት ውሃ ቮሉሙ በጣም ትንሽ ከሆነ ሙሉ በሙሉ ነጃሳ ሆነዋል፣ መጠቀም አይቻልም። ቮሉሙ በጣም ትንሽ ከሆነ፣ ቮሉሙ ግን ብዙ ከሆነ ከለሩ ከተቀየረ አንድ ልጨርስ። ቮሉሙ አንድ ልጨርስ። አስቆሞ መሐመድ ይቅርታ ላስቆም። አቡናፍ በጣም እንትን አልክ። እዛው ላይ መሐመድ 67 አንድ ጊዜ በጣም ረጅም ጊዜ ሆነ። ውሃው ከለሩ ከቀየረ ስላልክ መሐመድ እዛው ላይ 67ቱን ክፈተውና ውሃው እንደተቀየረ እዛው አይተው ተናግረዋሉና በዚህ ውሃ ቢሆን አንተ ትጠቀመዋለህ ወይ? አቡናፍ መሐመድ ከተና ሳየው ውሃው ተቀይሯል። ያሳየኝ። ቆይ ልጨርስልህ። ፕሊዝ ስታፕ ኢት። በቃ ጨርሰሃል አንተ። ውሃው ከተቀየረ ብለሃል አይደል? እሱ ጋር ያወራን እኮ ነው ቃል። በጣም ረጅም ሰዓት ሆነ እኮ ጋይስ። ሌሎቹ አንተ ተራ ያወራን ያወራው አይደለም እኮ። እሺ እኔ አሁንም ባጭሩ ችግር የለም አምጣልኝ። ውሃው ተቀይሯል። እሺ ላምብብ አንብብለት። ውሃው ተቀይሯል። ኦኬ Abu Dawud said, I heard Qutayba እንደዚህ ያለ, I asked the person in charge of the well of Buddha about the depths of the well. ሰውየውን የገንዳውን አለቃ ስለ ጥልቀቱ ጠየቁ። He replied, እንደዚህ ብሎ መለሰ, at most the water reaches pews. በጣም ውሃው ከሞላ ወገብ አካባቢ፣ ፒውብስ ማለት መራቢያ አካል አካባቢ ማለት ይደርሳል። then I asked ከዛ እኔ ጠየቁ, where does it reach when its level goes down? በጣም ወደ ታች ሲቀንስ ደግሞ የት ይደርሳል? below the private part of the body. ፒውብስ የሚለው ብብት አካባቢ ማለት ነው። ከዛ ዝቅ ሲል ደግሞ ወገብ ታች ቀበቶ አካባቢ ይደርሳል። Abu Dawud said, I measured the breadth of the well of Buddha with my sheath which I stretched over it. ገንዳው ላይ ልብሴን ዘርግቼ ስፋቱን ለካሁት። either measured it with the hand, ከዚያ በእጄ ለካሁት። I measured 6 cubit in depth ለማለት ነው። ጥልቀቱ 6 ኪዩቢት ነው። I then asked the man, ኢምብሪድስ ነው የሚለው። እሺ ጥልቀቱን እኮ ነው እያለ ያለው ገባኝ። ታሪኩ ላይ ጥልቀቱ መሆኑ ስለሚታወቅ ነው ጥልቀት ብዬ ያለፍኩት። ሌላም ማምጣት ስለምንችል እሺ። I asked the man who opened the door of the garden for me and admitted me to it. ከዛ ሰውዬው ወደ ውስጥ ተቀበለኝ። has a condition of this well changed from what it had originally been in the past. ከዚያ ሰውየውን ከዚህ ከነበረው ተቀይሯል ብሎ ጠየቀው። he replied መልሶም no, I saw the color of the water in this well had changed.
ከዛ አይ የዚህ ገንዳ ውሃ ሲቀየር ከለሩን አይቻለው ይላል። ስለዚህ ከለሩ ወደዚህ አረበኛ ወደዚህ ያስጠጋሽ ችግር የለውም። መጨረሻ ባርቱ አረበኛ ወደዚህ ያስጠጋ ቃለ ላ ወረአይቱ ፊሃ ማን ሙተገየረ ለውን። እሺ ምን ማለት ነው? ሙተገየረ ለውን ማለት ከለሩ ተቀይሯል ማለት ነው አይደል? አዎ ላ እያለ እኮ ነው። ላ እያለ ነው። ላ እያለ ነው። አይ ይሄ ሌላ ነው። ከፊት ይሄው መጀመሪያ ምንድን ነው የጠየቀው? መጀመሪያ የጠየቀውማ ይሄው እዚህ ጋር ነው ያለው። ሀል ጉይረ ቢናኡሃ አማ ካነት ዐለይሂ ምን ማለት ነው? ምን ማለት ነው? ምን ማለት ነው? አይ እንትኑ ከላይ የተሰራ እንትኑ ተቀይሯል ወይ ነው? ቴንክ ዩ አቡ ሐኒፊ። ስሪቱ የገንዳው ስፋት ተቀይሯል፣ የገንዳው አሰራር ተቀይሯል ወይ ሲለው አልተቀየረም ማለት። ቃለ ላ የሚለው ከላይ አሁን ላልከው ነው። ከዛ ስለ ከለሩ ግን ምን ይላል? ከነጥቧ በኋላ ወረአይቱ ፊሃ ሙተገየረ ለውን። ያ መቼ ነው ይሄ? ሀዲሱ ከተናገረበት በኋላ አቡ ዳውድ የዘገበው ቀን ነው። አቡ ዳውድ ማለት ከሙሐመድ ሰለላሁ ዐለይሂ ወሰለም ከስንት ዓመታት በኋላ ነው። እሺ ግን ያለ ያገባን ነው። አይ ችግር የለው። አባኒ ሆልዳር አንዴ አባኒ። እሺ ቃሌ የቀጥል ባይዘ ሀሳቡ ያንተ ነው። ኦኬ አቡናፍ ፕሊዝ። አሁን ቅድም ውሃው ከተቀየረ ብሎ አንድ መስፈርት አመጣ። እኔ ደግሞ አንድ ሀዲስ አመጣውና አሁን መሐመድ የከፈተውን አየን። አሁን ደግሞ ሲመጣ ውሃው መቀየሩን ቼክ ስናደርግ ምን አለ? እዚሁ ጋር ሲቀጥፍ ምን እያለ ነው? ከሱ እኮ ተዋለው እንጂ ስድብ አይመች ነው። ስቶፕ ኢት። አሁን አላልክም? ከነብዩ መሐመድ ከስንት ጊዜ በኋላ ነው አላልክም? እሱን ደግሞ ምን እናደርግ? ይሄ ቅጥፈት ነው። አይ ቅጥፈት ነው ይሄ። እዚሁ ጋር መልስልኝ። እየቀጠፍክ እኮ ነው። እዚሁ ጋር አይ ቅጥፈት ነው። ተቀበል ሰማህ? እየቀጠፍክ ነው። አይደለም አላምንም በል ነው። አይደለም አቢ ዳውድ እና ነብዩ መሐመድ በነበሩበት ጊዜ ነበሩ። ንገረኝ። ቅጥፈት ነው። ይሄን ያህል ድርቅ ብላችሁ ምን ያክል ዓመት መሀላቸው እንዳለ ታውቃለሽ? ንገረኝ። ኦኬ መሐመድ ላስቸግር፣ በጣም ይቅርታ። ሀዲሱ ሳሂህ ነው አይደል? ክፈትና ሳሂህ አይቻለሁ እኮ። አይ ምን ያክል ዓመት መሀላቸውን ይሄ እኮ የአቢ ዳውድ ሲጀመር አሁን ከለሩ ተቀይሯል የሚለው ሀዲስ። አንተ 21ኛው ክፍለ ዘመን ላይ ያለ አንድ ተከታይ ነህ፣ የእስልምና እምነት ተከታይ ነህ። ይሄ የተጻፈው ደግሞ በሙስሊም ስኮላሮች በማን ነው? በስንት ጊዜ ዓመት በፊት ከነሱ እበልጣለሁ እያልክ እየተከራከርክ ከሆነ ንገረን። አይ አልበልጥም የሚለው ትክክል የሚከታተልን ሰው ከነሱ እበልጣለሁ የምትል ከሆነ ንገረንና እንቀጥል። አንተ እኮ ለምንድን እንትን ዳይሬክሽን ለመቀየር የምትሞክረው? አይደለም የእናንተ እንትን እኮ በጣም ነው የሚያስጠላኝ። የሆነ ክርክር ምን ማለት እንደፈለግኩ ላስረዳክ። አዳምጠኝ አንዴ። ምን ማለት እንደፈለግኩ ላስረዳክ። አዳምጠኝ። አይ አልፈልግም ካልኩም ችግር የለውም። እኔ መተው እችላለሁ እኮ። እኔ ባይዞ እንደ ሌሎቹ መሳዳደብም ከሆነ ስድብም አልፈልግም። እኔ እያልኩ ያለው ቆይ አንዴ መሐመድ ልጨርስ አንዴ ጨርስሽ። እሱንም ሙይት አድርግበት ያልኩበት ምክንያት ልጨርስ። አቢ ዳውድ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ተወልዶ ከሞቱ በኋላ ከመቶ ወይ ከ200 ዓመት በኋላ ነው። ይሄ ደግሞ ወራአይቱ እያለ ያለው አይቻለሁ ያለ ያለው ማን ነው? አቢ ዳውድ ነው። ሄዶ ያን ቦታ ሪሰርች አድርጎ ለማየት ነው። ከስንት ዓመታት በኋላ ከለሩ እንዴት አይቀየርም? የውሃ ማለት ነው። ለሙሐመድ ሰለላሁ ዐለይሂ ወሰለም የተናገሩበት ቀን ከለሩ ተቀይሮ ቢሆን ኑሮ እውነት ነው ተቀይሯል እላለሁ። አቢ ዳውድ እኮ መጨረሻ ላይ የራሱን ሀሳብ ነው እያለ ያለው። ስለዚህ አሁን ግልጽ ማረዳዳት እያለ ቅጥፈት የሚባልበት ነገር የለም። አይ እንዲህ አይደለም ካልክ ደግሞ አስረዳኝ፣ ምንም ችግር የለም። በነገር እሺ ላስረዳ። ወደ ይሄን ያመጣሁት ይሄው ነጀሰ የሚለውን ዲክሽነሪ ትርጉም ያመጣውልን ነው። በአማርኛም በእንግሊዝኛም ነጀሰ ማለት አሳደፈ፣ እየታየ ከሆነ አሳደፈ፣ አቆሸሸ፣ ቆሻሻ ወይም እድፍ ማለት። በአማርኛ ቀጥታ ሲተረጎም ነጀሰ ማለት ነጂሱን ማለት እድፍ ወይም ቆሻሻ
ነጀሰ ማለት ደግሞ አሳደፈው ወይም አቆሸሸ ማለት ነው። በእንግሊዝኛውም ኢምፒዩሪቲ፣ ደርቲ፣ አንክሊን እያለ ይቀጥላል። ኦኬ። ስለዚህ ለዚህ ነው እኔ ቅድም መበከል ያው መቆሸሽ፣ ማደፍ፣ እድፍ፣ ቆሻሻ፣ መበከል ተመሳሳይ ስለሆነ ማለት ነው። አሁን ስለ አቢ ዳውድ ያነሳኸውን ነገር ልናገር። ሰዎቹ አንተ እያሰብክ ያለኸው አቡ ሐኒፍ በሙሐመድ ዘመን መጣል ጀምረው ከሙሐመድ ጅማሬው በሙሐመድ ዘመን ከዚያ በኋላ እየተጣለ እስከ አቡ ዳውድ ዘመን ድረስ ቆይቷል ብለህ መስሎ እንደዛ አስመስለህ እያወራህ ነው። ቦታው ያ ነገር የሚጣልበት ነው፣ የከረመ ነው፣ ይጣልበታል ከዚህም በፊት። ለምንድን ነው እንደዛ ያልኩት? ሐዲሱ ያንን ነው የሚያሳየን። ምንድን ነው የሚያሳየን? መተው ነብዩ ጋር እንደዚህ የሚጣልበት ነው አለ እንጂ አሁን ተጀመረ አላለም። ስለዚህ በሙሐመድ ዘመን ገና እየተጀመረና ንጹህ ውሃው አስመስለህ አታውራ። ሁለተኛው ነገር ደግሞ ቅድም እኔ የጠየኩህን ጥያቄ ባይዞ ወደ ጎን አድርገዋል ያልኩህ፣ ለምሳሌ ከስግደት ጋር የተያዘ ሃይማኖታዊ ጉዳይ ነው ብትል እንኳን ውሻ መንካት በራሱ ነጃሳ ከሆነና ሶላት የሚያቋርጥ ከሆነ የወር አበባም እንደዛው ከሆነ እነሱ የተጣሉበት ውሃ እንዴት ነጃሳ አይሆንም? እሺ ልመልስልህ። ጥሩ ባይዞይ ሁለተኛም ፓርት ሳልመልስልህ አንደኛ ላይ ያለን ነው ወደ አትሊስ ለመጣሉ እንዴት ነው እንዴት የአረቦች እንትን ማን ነው የጣለው በቋሚነት የሚጣልበት ነገር እኔ ሳላወራ ነው። የመጀመሪያ ፓርት እያወራን ነው። ችግር የለውም። አፍዋን እኔ እያልኩ ያለው አሁን ከለሩ ተቀይሯል ወይ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሉበት ጊዜ ተቀይሯል ከለሩ። አቢ ዳውድ እኮ ሪሰርች ለማስራት ሐዲሱን ቆይ አንዴ አይደለም እንደዚህ አይነት ከሄድን በጣም ማህይሞች እያስቀረ ነው። ምንድን ነው የሚለው መሐመድ? አንድ ጊዜ ምንድን ነው መሰለህ? አንድ ያስጨርሰኝ ጨርሲለት እሱ የጠየቀኝ እንግሊዘኛውን አዳምጥ በትክክል ወይም የምችላለሁ ደግሞ አይቻለሁ ውሃውን ዳር የሚጣልበት ነው። ስለዚህ እንደዛ ነው። እኔ እኮ ወደ እሱ ሀሳብ አልመጣሁም ገና አይደለም። እንደዚህ ጣፋት አልሰጠህም። ሶሪ ውሃ እንደዚህ ከሚጣልበት ዳሪ ከሚጣልበት ቆሻሻ ከሚጣልበት አመጡልኝ እያለ አመጡለት ለነብይክ እንግሊዘኛ እኮ ስለዚህ ሀሳብ ገና አልመጣበትም እንጂ ከ200 ዓመት በኋላ ሄዶ ቼክ አደረገው አይደለም ሐዲሱ እያለ ያለ። እኔ እኮ ስለዚህ ሀሳብ ማውራት ገና አልጀመርኩም። ይኸው ተራ በተራ እየመለስኩለት እየሄድኩ ነው። መጀመሪያ አዳምጥ እስኪ። ምንም መቸኮል አያስፈልግም። መቀበልና ያለመቀበል ግዴታ አይደለም ብያለሁ መጀመሪያ። አትሊስት ለማስረዳት የሚችለው ሞክራለሁ። እኔ የማልችል ከሆነ ያው የሚችለው ደግሞ ከኔ የሚያስረዳክ ይመጣል ብያለሁ። እኔ ሰው ልጅ ነኝም ብዙ ሙቀት የለኝም አላህ ካልሰጠኝ ማለት ነው። ስለዚህ እኔ እያልኩ ያለው መጀመሪያ ራሱ ስለ ውሃ ከለሩ ተቀይሯል ለሚትለው አቢ ዳውድ ምን አለ? ሐዲሱን ከሰማ በኋላ ሐዲሱ አቡ ዳውድ የተወለደው ራሱ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሞቶ ከስንት ዓመታት በኋላ ነው። ሂስትሪውን ማንም ሄዶ ማየት የሚችለው ነው። ከዛ ይህን ሐዲስ ከሰማ በኋላ ሄዶ ለማጥናት ሲሄድ ሰውየውን ጠየቀ። ባለቢሩ ወይ ውሃው ገንዳ እሱ ጋር ያለውን ሰውዬ ስጠይቅ እንዲህ ብሎ መለሰለት። ከዛ በኋላስ ወረአይቱ አለ ውሃውን አየው፣ ከለሩ የተቀየረ ሆነ አየሁት። ማን ነው ያየው? አቡ ዳውድ ነው። አቡ ዳውድ መቼ ነው የተወለደው? አትሊስት ከ200 ዓመት በኋላ ነው። ይሁን ይሄ ከለሩ ተቀይሯል ለሚለው ማለት ነው። ሁለተኛ ወዳልከው ሐሳብ ልምጣለህ። ሁለተኛ ወዳልከው ሐሳብ አሁን የሞቱ ውሻዎች የወር አበባ ጨርቆች ነው። ያው መቼም ወር አበባ በራሱ የሚንቀሳቀስ አይደለም፣ ጨርቆች ምናምን ነው የሚገቡበት ነው እንጂ ወር አበባ ለራሱ እንትን ሆኖ ሄዶ የሚጣል ነገር አይደለም። ስለዚህ አትሊስት የተጠረገበት እሺ፣ እኔ ብዙም ማውራት ስለማልፈልግ እንደ ነገር ስለሚዘግን እሺ ይቅርታ። ከዛ ምንድነው የተጣለበት? ማን ነው የሚጥሉበት? ሰዎቹ ነው ሄዶ በቋሚነት የሚጥሉበት ወይስ በአንዳንዴ
ንፋስ የሚጥልበት ነው። ከውጭ ላይ ያው ድሮ ሰዎቹ በዛ ዘመን ሁሉም ነገር እንዲህ ውጭ ላይ ስለሚጣል ውሻም የሞተ ውጭ ላይ ስለሚጣል አትሊስት የቆሻሻ ልብሶችም ደግሞ እንደ ዛሬ እንትን ገንዳ አድርጎ ወይ የሆነ ነገር አድርጎ ስላልነበረ ሀያ ንፋስ እዛ ውስጥ ሄዶ የሚጥለው ነው ወይ ሰዎቹ በቋሚነት እዛ ውስጥ ሄዶ የሚጥለው ነው? አትሊስት በቋሚነት ለሚጥለው ማስረጃ አለክ ወይ? አሁን ቃል ቀደም በቋሚነት ሰዎች እዛ ውስጥ ሄዶ የሚጥሉ ነው ስትል ነበር። እስኪ ማስረጃ አለክ? እኔ አሁን የሐዲስ ሊቃውንቶች ያብራሩት እንዴት ነው ይሄ ብሎ ሲያብራሩ ምንድን ነው አረቦቹ ማስረጃ በቋሚነት እዛ ውስጥ እንደሚጥለው። በጣም ይቅርታ ክፈተው አንድ ጊዜ። ሰባተኛው ነው 67ቱን እዛው ላይ ከላይ መጀመሪያውን ጀምሮ ሲጣልበት ነበር። ምን የሴቶች የወር አበባ ጨርቅ፣ እዳሪ፣ የሞቱ ውሾች። ይኸውልህ አረበኛው አንዴ ወደ ያስጠጋ ኖ ሁሉም እንግሊዘኛ እዚህ ችግር የለም። እንግሊዘኛው ማያለው አነብልሃለሁ፣ ችግር የለውም። ምንድን ነው የሚለው መሰለህ? እኔ እንግሊዘኛው ማያለው ችግር የለም። ፕሊዝ ስቶፕ ኢት። ጨርስ አንድ ጊዜ እኔ ላውራና ከዛ ትወራለህ። ፍየል አይደለንም። It is a well in which dead dogs, menstrual clothes and excrement of people are thrown. ምን እያለ ነው? ስለ ቡዳው፣ ስለ ዌል ኦፍ ቡዳው፣ ስለ ጉድጓድ ውሃው እየተናገረ ነው። ምን እያለ it is ብሎ ነው የጀመረው አገባቡ። ኦኬ ወይ የምታውቅ ከሆነ ንገረን እዚህ ጋር ይሄንን። ሲቀጥል ደግሞ ውሃ አመጡለት ነው ለማን? ለነብይ። ከየት? ከዌል ኦፍ ቡዳ፣ ከጉድጓዱ። ጉድጓዱ ምን ይመስላል የሚለው ነው it is ብሎ የጀመረው። ስለዚህ በቋሚነቱ እንደዛ ነው። አይ ይሄን አልቀበልም የምትለን ከሆነ የህዝብ ይፍረድ። አይ መቀበል ሳይሆን አይ ኖ እኔ መቀበልና ለመቀበል እኮ አይደለም፣ በቋሚነት የሚጣልበት ብሎ ያሳያል። ቃሌ እንዲህ ነው። ድምጽ ይሰማል? ያ ክርስቲያን ይሰማል። አርዝሮውን የሌለ እንዴ? በግልጽ ቃል ሰዎች ይጥሉበታል የሌለ እንዴ? አርዝሮውን ይላል እኮ ከታች። ይሄ እኮ ጭቅጭቅ የሚያስነሳ ጉዳይ አይደለም። ከዛ ደግሞ አስማድር ጉሻ የሚያክል ነገር ንፋስ ወስዶ ውሃ ውስጥ ይጥለው ምን ማለት ነው? ንፋስ ያመጣው ነው ማለት ውሻን የሚያክል ነገር ንፋስ ወስዶ ውስጥ ይከቷል። ቡካሪ 1913 ላይ ያለን መስሎት ይሆናል፣ ግን እኛ እንደዛ አይደለንም። ስቴትመንቱ የሚቀጥለው ስቴትመንት ጉድጓዱ ምን አይነት ታይፕ ኦፍ ጉድጓድ እንደሆነ እየተናገረ ነው፣ ምን እንዳለው። ማሜ ይቀጥል። ሶሪ ልል የነበረው ነገር እኔ እኮ መሀል ገብታችሁ የምትረብሹ ነገር እኮ አትሊስት ማሜ አቅቶት ነው። አንዴ አቡሃኒፍ መጫጫት ምንም እንትን ትርጉም የለውም። ማንም አልተንጫጫም። አንዴ ተረዳን። አሁን እኛ እያልን ያለ ነው ሰዎቹ ውሃ መጡለት። ኢት ኢዝ ዌል ኢን ዊች እነዚህ ነገሮች የሚጣሉበት ውሃ ነው አሉት። መጥተው ለነቢዩ ማን ነው ለነቢዩ አሉት ሳይሆን ዘጋቢው ነው የሚያወራው፣ እንትኑ ማለት ነው ናሬት የሚያደርገው ሰውዬ ነው የሚለው ይሄንን። ስለዚህ ምንድነው ይሄ እንዲህ የሚጣልበት ውሃ ነው፣ ከዛ ውሃ መጡለት ከተባለ እየተጣለ ነው ማለት ነው። ከዚህ በፊት ግልጽ ነው። ይሄንን ሊያስረዱህ ነው፣ አንተ ልትረዳ ስላልፈለግ እሱን እንጨርስ። እኔ እኮ ምን መሰለህ መጀመሪያ ለአንተ ሳልጨርስ ቃል ካላወራው አለ እሺ ያልኩት። ይሄ ክርስቲያን የሚለው አለፈበት እሺ ያልኩት፣ ምንም ችግር የለውም። ግን እኔ እያልኩ ያለው ምንድን ነው አሁን ሐዲሱ የሚያሳየው እኔ አሁን ለምሳሌ ከራሴ አንስቼ አይደለም፣ ከራሴ አንስቼ ምንም ጨርሰኛ አንድ ያስጨርሰኝ አንብበህ ተርጉምልን። እሺ አረብኛ ባርቶ ወደዚህ ያስጠጋ ችግር የለም። አንተ እንግሊዝኛው ስላለ አንተ ያነበብክ እኮ ችግር የለም። ልዩነት ካለው እኮ ትነግረኛለህ፣ ችግር የለም። አስጠጋ አረብኛ ወደዚህ ምን ችግር አለው? አንብበህ ካድኮ ምንም አረብኛው ምንም አትፍሩ፣ ምንም ኖርማል ነው አረብኛ ስለዚህ ለምን መሰለህ ብዙ ሰው አረብኛ ስር ልትደበቁ ነው ይላል። አረብኛ ስር ማንም ልነግርህ እኮ ነው ቋንቋ ማለት ነው። አንተ ማጥንታ ልትደርስበት የሚችለው ነው፣ ማንም ሊያጠና የሚችለው ነው። ቋንቋ ኖርማል ነው። ከዚህ ጋር ጀምሮ አንበበሽ አትሊስት የቴንሱን አይነት ምናምን ማወቁ እሱ ሌላ ጉዳይ ነው እንጂ ምን አለው
አዎ ቴንስ የራሱን እንትን አለው እንግሊዝኛም ኦሮምኛም አማርኛም። እሺ አረ የቴንስ ክላስ የቋንቋን ክላስ አቡ ሐኒፍ እየተተን ወደ ንባቡ እንግባሽ። እሺ ቃለ ሰሚቱ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰማሁ። ወሁወ ዩቃሉ እሱ ሲባል ዩቃሉ ለሁ ሲባል ማለት ሲባል ጊዜ ኢነሁ ዩስተቃ ለከ ሚን ቢሪ ቡዳዓተ ይሄ ውሃ የተቀዳለህ ከቡዳዓ ቢር ነው ሲባል ሰማው አለ። ወሂየ ቢዕሩን ዩልቃ ፊሃ ሉሑሙል ኪላቢ እዛ ውስጥ ደግሞ የከልብ ስጋዎች ይጣላሉ። የውሻ ስጋ ይጣላል። የውሻ ስጋ ይጣላል እንጂ ሙሉ ውሻ ይጣላል ማለት አይደለም። አንደኛ ግማሽ ውሻ እኔ እኮ የሚለውን ነው የሚነግርህ። ችግር የለውም። እኔ ከራሴ አይደለም። እኔ አትሊስት ትርጉሙ ችግር አለበት ካልክ ሄድና ከልብ ማለት ምን ማለት ነው ብለህ እንትን አደርግ። ሉሑሙል ከልብ ማለት የውሻ ስጋ ማለት ነው። ሌላ ምንም ማለት አይደለም። ግማሽ ሙሉ አይልም። ከየት አመጣ ግማሽ ሙሉ የሚል አልኩ እኮ ሙሉ ስጋ። አሁን ሙሉ ውሻውን አይልም ነው ያልኩ። ግማሽ ይላል። የውሻ ስጋ ነው የሚለው እንጂ ግማሽ ይላል። የውሻ ስጋውን ይኸው ልንገርህ። የውሻ ስጋ የሚባለው አንድ ቆራጭም ሊሆን ይችላል፣ እግሩ ብቻ ሊሆን ይችላል። የውሻ ስጋ ማን የቆረጠው? ውሻውን ማን ቆረጠው? ለምን ቆረጠው? የውሻ ስጋ በኪሎ የሚሸጥ አስመሰልከው እኮ አባዬ። ቆይ እስኪ አትጮውን። እኔ እኮ የምትጫወት ነገር ነው እኮ ወላሂ ችግር የለው። ተሰቃየ እኮ በቃ ይሄን የሚጠሩበትን ውሃ ተሰቃያለሁ። ንጹህ ለማድረግ እኮ ተሰቃየ። በጣም እያየን እኮ በጣም ተሰቃየ። አይደለም እኔ ልንገር ባይዞ እናንተ የተሰቃዩ እንጂ እኔ ምንም ተረጋግቼም ደስ ብሎኝም እያወራ ያለሁት ነው። እሺ ሉሑሙል ኪላብ የሚለው ተሰቃዩበት። ቆይ ሉሑሙል ኪላብ ከሚለው ቀጥለህ አንብብ እስኪ። ይሄኛው ስንት ሊትር የወር አበባ ነው? የወር አበባ ስንት ሊትር ይላል? እስኪ የወር አበባ ችግር የለም አዳምጠኝ። ወልመሐይዱ ይሄ ሀይዶቹ ወዒዝሩ ናሲ ምን ማለት ነው? ዒዝሩን እኔ ቀጥተኛ ትርጉሙን አላውቅም። ሰገራ ማለት ነው። ቀጥተኛ ትርጉሙ አላውቅም። ማየት ትችላለሁ ከፈለግ። ሰገራ ማለት ነው። ከሆነም ችግር የለውም። አያለሁ። ቀጥተኛ ትርጉሙ ስለማላውቅ ነው። ስንት ኪሎ ነው? ከዛ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም እነልማ ቆይ ልጨርስልህ፣ ችግር የለም። እኔ ስለ ኪሎም አሁን እኮ መበሻሸቅ ምንም መበሻሸቅ ስለፈለግ እኮ ነው። ወላሂ አቡ ሐኒፍ ቅድም 2 ጂቢ አእምሮ ነው ያለኝ ብዬ ነግሬህ ነበር። ሉሑሙል ኪላብ ላይ መተህ በኪሎ ሆናለች። አሁን ያንተማ 2 ሜጋባይት ወደታች ዝቅ አለች። አለፈ እኮ አንድ ሚቱ ሉሑሙል ኪላብ ላይ መተህ የውሻ ስጋ ቅርጫ ይመስል በኪሎ የተቆነጠረ ስንት ምናምን ብለህ አወራ። እኔ በኪሎ አላልኩም። አይ በኪሎ የሚለው እንትን አሁን አንተ እዚህ ጋር ልጠይቅህ። ውሸተኛ ልታደርገኝ የሞከርክ እኮ ነው አንተ። አሁን ቀጥተኛ ትርጉሙን የነገርኩህ አይደለም። ሉሑሙል ኪላብ ማለት ግማሽ ማለት ነው። አይ አላልኩም። ታዲያ ለምን ግማሽ ሙሉ አልክ? እኔ ግማሽ ሙሉ ያልኩህ ልንገርህ። አሁን ለምሳሌ አሁንም እላለሁ፣ አዳምጠኝ። አሁን የበሬ ስጋ ከተባለ ሙሉ በሬ መሆን ግድ ነው? አይ ችግሩ ምንድን ነው መሰለህ? እንዴት በል እንዴት ካልክ ጥሩ። ምክንያቱም ቃላቱ በአውዱ ነው አይደል የሚፈቱት? በአውድ ይፈታሉ ከተባለ በአውድ ምንድን ነው የምንፈታው መሰለህ? ሉሑሙል ኪላብ የሚለውን ሉሑምን ሙሉ የውሻ ስጋ እንደሆነ ወይም ሙሉ ውሻ ሬሳ ውሻ ማለት ነው መሆኑ የምትገደደው ለምንድን ነው? ይጣላል እየተባለ ያለው ወደ ገንዳ ነው። ሁለተኛ ውሻ የሚበላ ነገር የሚገፈፍና የሚከፈል አይደለም። ስጋው በቅርጫ እንትን የሚል አይደለም። ማንም ሰው
ውሻን ከፋፍሎ ቆራርጦ እንትን አይልም። በቃ ውሻ ከሞተ ሞተ፣ ስጋው በድን ነው የሚሆነው። ስለዚህ አንተ በግል ቆይ አንዴ ገንዳ ውስጥ የሚጣለው አንዴ አቡ ሐኒፍ አንዴ እያወራው ከመሀል ይገባል ገብቶኛል። ተረድቼ ካለ አንዴ ስማኝ። እኔ እኮ አንተ ስታወራ እሺ ያው ስማኝ ማለቴ ነው። ሚዩት አድርግ ማለቴ አድምጠኝ ማለቴ ነው። ስለዚህ አንተ ገንዳ ውስጥ የሚጨመረውን ቆሻሻ መጠኑን ለመቀነስ ስለተጨነቅ እዚህ ጋር ግማሽ እና ሙሉ ምናምን የሚል ነገር አመጣ። ግማሽ እና ሙሉ ማለት አትችልም። ለምን ይጣላል ገንዳ ውስጥ ከተባልና ያ እንስሳ የሚበላ ስላልሆነ በዛ አካባቢ በቃ ሬሳው ነው የሚጣለው። ለዚህ ነው ባይዜ የቋንቋው ሊቃውንት ይሄን የተረጎሙቱ የሞተ ውሻ ዴድ ዶግስ ያሉት ትክክለኛ ሴንስ የሚሰጥ በአውዱ በታሪኩ ሲፈታ ሴንስ የሚሰጠው እንደዛ ነው። ማሜ አንድ ዶግ ብቻ እኮ አይደለም ዶግስ እኮ ነው የሚለው ኪላብ። ልክ ነህ ቢኒ ቴንክ ዩ ፎከስ ያላረኩትን ነገር አገኘክ። ስለዚህ አንድ ብቻ እንደው እኔ ሳወራ ፎከስ አላረኩም። አንተ ፎከስ አታደርግ፣ እኔ ደግሞ ውሻዎች ብዬ ነው ያወራሁት። ስለዚህ ግማሽ ሙሉ እያልክ መጠን ለመቀነስ አትቸገር። ሲቀጥል እኔ አላልኩም። መጀመሪያ ልንገርህ፣ እኔ እያልኩ ያለው አሁን ለምሳሌ አሁንም አልተረዳከኝም። አሁን ይሄን ሁሉ ያወራንበት ምንድን ነው? አሁን እኔ እያልኩ ያለው ምንድን ነው? አትሊስት ይሄ ውሃ እንደዛ ከሆነ አሁን ዴብዙ የሰው ቁመት ራሱ ማይሞላ ነው። ውሻዎቹ በየጊዜ እዛ አሁን ውሻው ራሱ ከዛ በፊት ከደብዙ በፊት አቡ ሐኒፍ ኖ አንዴ ስለምፈልግ ነው። እኔ ብቻ ካወራው ሳይሆን ለአንተ ልሰጥህ ነው። ከእንትኑ በፊት እንትኑን ይሄ ስፋቱ ስንት ነው ይላል? 6 ኪዩቢት ይላል። 6 ኪዩቢት ማለት ወደ ሜትር ስትቀይረው አቡ ሐኒፍ ጎግል ላይ ገብተም ኮንቨርት አድርገህ ማየት ትችላለህ። 2.4 ወይም 2.5 ሜትር ማለት ነው ስፋቱ። ታዲያ በ2 ሜትር ውስጥ ያለ ገንዳ ማለት እኮ 2 ሜትር ማለት እኮ አንድ ተራምደህ 2 ተራምደህ ማለት ነው። ስፋቷ እሷን ነው የምታክለው። እዛ ውስጥ ነው ይሄ ሁሉ ቆሻሻ የሚጣለውና ነጃሳ አይደለም የምትባሉት። ቆይ እኔም ልመጣልህ ወደዚህ ስል እኮ ወደዚህ መጣክ፣ ችግር የለም። አትሊስት በሎጂክ ራሱ ማለት ነው። እኔ እኮ መጀመሪያም ያልኩህ ነገር አንድ ግራውንድ አለ። ያ ግራውንዱም እኛ እንደ ሙስሊም አሁን ለምሳሌ ሙስሊም ማለት ነው እኔ ምክንያቱም ሊወቀውም